አንድ የሞተ ልጅ ይዤ አልሄድም። በቃ መያዝ ያስፈራል። እንግዲህ የገዛ አጎቱ መያዝ ፈራው። በቃ ፍቃድ ከሆነ ከሚሰቃይና እኔም እንደዚህ ከምሰቃይ አብሬው ይሂድ። ወንዱ ልጄ ደግሞ በጣም ታመመ። ወባ ነው የታመመው። የልጄ ክሳት ቴሌቪዥን ላይ ምናልባት እንደዚህ 77 ድርቅ ምናምን አይታችሁ ሊሆን ይችላል። እንደዛ ነው። ይሄ አይኑ ወደ ውስጥ ገብቷል። ሚያዝ ፓርት አልነበረውም። በጣም ቀጥኖ ነበርና ልጁን ይዤው ስመጣ በጣም ነበር የሚያምረው። ወፍራም ነው ጉንጩ ምናምንና ሁሉ ሰው በቃ ይሄን ልጅ ይዘሽ እዛ ጫካ ልትገቢ ነው በቃ እንዲህ ሊሆን ነው ያው አስተያየት የሚሰጣል። ከመውደድ ከኛ ከፍቅር የተነሳ ቤተሰብ ከስስት የተነሳ እንደዛ ይላሉና ህመሙ ከባድ ነበር። ምን እንደሆነ ልናቀለት አልቻለም። ይበላል ይወጣል ይበላል ይወጣል ነውና ጌታ ሆይ አልኩ። ይዤ የመጣሁትን ልጅ ከማንም በላይ አንተ ታውቃለህ። በቃ ፍቃድ ከሆነ ከሚሰቃይና እኔም እንደዚህ ከምሰቃይ አብሬው ይሂድ። ካልሆነ ግን ልጄ ይመልስልኝ አልኩ እና እንደ የሞተ ልጅ ይዤ አልሄድም። በቃ መያዝ ያስፈራል። እንግዲህ የገዛ አጎቱ መያዝ ፈራው። ሚያዝ ፓርት የለው በጣም ከስቷልና አጋጣሚ ሆኖ እሱ ታሞ ሁለት ጎረቤት የኛ ክላንና ሌላ ክላን ተጣልቶ መንገዱ ተዘግቶ ነበርና የሆነ ቀን ሌሊት በጣም ታመመ እና ተነስተን ጸለይን። ጠዋት ያው እናት ሲኮን አንዴ ለጌታ ሰጠዋለሁ አንዴ ራሴ ይዘዋለሁ። በቃ በጣም ከባድ ነበር በጣም እና ጠዋት ተነስተን ባለቤቴ ቁጭ ብሎ መጽሐፍ ቅዱስ ያነባል እና እዛ ሄጄ አለቀስኩበት። በቃ ልጅ ሲሞት ዝም ብለህ ነው የምታየው ምናምን በቃ እንሂድ እንውጣ